ይደዛ አያ እሺ ምን አረጋግኝ ይሄ ቪዲዮ ማለት ነው። ይሄ ቪዲዮ ስንት ላይ ከገባ ትሰጪኛለሽ? ሰላም ሰላም ውድ የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ክረምቱ እንዴት ይዟችኋል? አሁን እንግዲህ የምንገኘው በክረምቱ አጋማሽ ማለትም በሐምሌ ወር ውስጥ ነው። እኔ በበኩሌ ትንሽ ብርዱን አልቻልኩትም። ለማንኛውም ዛሬም እንደተለመደው ከሰሞኑ መነጋገሪያ የሆኑና እናንተን ፈታ ዘና ያደርጋሉ ብዬ ያሰብኳቸውን ቪዲዮዎች ይዤላችሁ መጥቻለሁ። ከዛም ውስጥ ከሰሞኑ በእግረኛው ሚዲያ ላይ ቀርቦ በስቱዲዮ ውስጥ ያልተገባ ድርጊት በማድረጉ አብዛኛውን ኢትዮጵያውያን አስቆጥቶ ነበር። አሁን ላይ እየተሰማ ባለው መረጃ ይሄ ሰውዬና ጋዜጠኛው በሕግ ሊጠየቁ ነው ተብሏል። በእግረኛው ሚዲያ ላይ ተለቆ ቫይራል የወጣውን የዚህ ሰውዬ ቪዲዮ እንዲወርድ ተደርጓል። እነዚህን ጨምሮ ሌሎች እናንተን ፈታ ዘና የሚያደርጉ ቪዲዮዎች ይኖራሉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳትረሱ። የዛሬውን ቪዲዮ የምንጀምረው ባበደ የፕራንክ ቪዲዮ ነው። እስቲ አንድ ጊዜ አይተን እንመለስ። አይደለሁም ብዙ ቦታ ከመሄዳችሁ አንተ ማለት አይደለሁም አልኩህ አይደል እንዴ? አንተ ጆሮ ሸውሬ ነው እንዴ? ማለት አንተ ጆሮ ባለ እንዴ? አንተ ማለት የምሬን እኮ ነው። ሰማ አይነን ነው ማለት ነው። ኦኬ ወብሪላው ነው ካራና ተለቀ አንተ ለበደዲ ሰጠው እስቲ አቤት ባኩት አትጨማለቅብኝ በእናትህ ነኝ። እሺ ፈክረዲን በድረዲን አይደለሁም ፈክረዲን ነኝ። በድረዲን የገባበት ግባ ፈክረዲን የገባበት ግባ። አንተ ጥምባንሳ አማርኛ ራሱ በትክክል አታወራም እኮ ወይ አይደለሁም አይደለክም ፈክረዲን አይደለክም ፈክረዲን የበድረዲን ስልክ አይደለም ወይ? የፈክረዲን ስልክ አይደለም። ኧረ እባክህ አገናኝ ፈልጌው ነው። ለጥብቅ ጉዳይ ፈልጌው እኮ ነው። ለስራ ሸቀል ባየሁት ቁጥር በጣም የሚያስቀኝ ፕራንክ ነበር። ይሄን የሰራ ሰው ነፍስ አይማርም። በፊት ላይ ስንት ላይክ ካገኘ አይፎን ፕሮ ማክስ ትገዛልኛለህ ነበር ትሬንዱ። አሁን ላይ ደግሞ ስንት ላይክ ካገኘ አብረን እንተኛለን ወይም ትሰጭኛለሽ ሆኗል። እስቲ አይተን እንመለስ። እኔ የምለው ማለት ነው ማማይ ይሄ ቪዲዮ ማለት ነው። ይሄ ቪዲዮ ስንት ላይክ ከገባ ትሰጭኛለሽ? መቶ ሺህ ላይክ ከገባ ኧረ ትንሽ ድኛ አይሆንም። በጥማት ልትገለን ነው እንዴ? ያ ጀማ እንዴ እስከ 200 ሺኛ 100 ሺህ ናቸው። በስንት ሳምንት 100 ሺህ በላንተ እሺ፣ በአንድ ሳምንት 100 ሺህ በአንድ ሳምንት 100 ሺህ ከገባ ማለት ነው። ያ ጀማ እኔ ይሄን ነገር አልቀበለውም። 100 ሺህ ላይክም ያግኝ 1 ሚሊዮንም ያግኝ ላይክ አገኘ ተብሎ ዝም ብሎ መጋደም ትክክል ነው ብዬ አላስብም። እስቲ የእናንተን ሐሳብ በኮሜንት አጋሩኝ። እኔ በህይወቴ 10 ሰገጤ ሰዎችን አውቃለሁኝ። 11ዱ ይሄ ሰውዬ ነው። ልቤ ግንባሬ አይታይም። ይደዛ አያ እሺ ምን አረጋግኝ አሸባሪን አሳድጄ የሚይዝ ህገ መንግስትን የማከብርና የማስከብር በየትኛውም ጊዜ የኢትዮጵያ ወታደር ነኝ። የኢየሱስም ወታደር ነኝ። ማወቅ መቻል አለብህ። የኢትዮጵያ ወታደርና የኢየሱስ ወታደር ይለያያሉ። ሁለቱም ነኝ። ምን ልበል? የኢትዮጵያ ወታደር ነኝ። የኢየሱስን የራስህ ጉዳይ። የኢትዮጵያ ወታደር ነኝ እኮ አልኩህ። አያም ዳርሚ አንተ እናትና አባት ሳይወልዱ እስኪ አሳየኝ መታወቂያህን። መከላከያ ነው የሚል አሳየኝ። ያን መርማሪ ፖሊስ ተውን ካሳያለሁ በሙያዬ አሁን እኔ መርማሪ ነኝ። ስላንተ ላውቅና ስላንተ ልጠይቅ ነው። እሺ ታልደነገጥክ ላሳየህ እንዴ?
አየው ለምን ለበስክ ይሰጣል እኮ አይደለም ለምን ለበስክ አይደል እያልከኛል በምክንያት እኮ ለምን ለበስክ እያልከኝ ነው አይደል ቆይልህ እንዴ እኮ ቁጭ በል ሻረፍ በል አይደለም ለምን ለበስክ እያልከኝ ነው አረፍ በል ከውጭ ሀገር ዴሌጌሽን ጋር ኮፍያውን አልከኝ አረፍ በል አይደለም ላሳያ አረፍ አይደለም አልኩ ምክንያታዊ ጥያቄ ነው እንካየው ይሄው አየው እዚህ ጠባብ ስቱዲዮ ውስጥ ነው ዓለም ዴሌጌትስ ጋር ከጀነራሎች ጋር እንዴት ለብሼ እንደምታይ እንድታይ ፈልጌ ነው የለበስክበትን ህጋዊነት አስረዳ እኮ ነው የተባለው እንጂ ለብሰውማ በአካል ያያየው በፎቶ ታሳየኛለህ ማሪ ነህ ፖሊስ ነህ ወይስ ፍትህ ነህ ወይስ አንድ ነገር ይግባኝ ይሄ ሰውዬ ስሙ አበባየው ደሜ ይባላል እንግዲህ እንዳያችሁት ከሰሞኑ በእግረኛው ሚዲያ ላይ ቀርቦ ስቱዲዮ ውስጥ ያልተገባ ድርጊት ፈጽሞ አብዛኛውን ሰው አስቆጥቶ ነበር ይሄ ሰው የኢትዮጵያ መከላከያ ሰራዊት አባል ሳይሆን እንዴት በህዝቡና በአገሪቱ ክብር ያለውን የመከላከያ ዩኒፎርም ለብሶ እንደዚህ እንዳያችሁት በስቱዲዮ ውስጥ ያልተገባ ድርጊት ይፈጽማል በማለት አብዛኛው ሰው ተቆጥቶና ተቃውሞውን በመግለጽ በህግ እንዲጠየቅለት ሲጠይቅ ነበር ነገር ግን ጥቂቶች መብቱ ነው እንደፈለገ መሆን ይችላል ነፃነት አለው ያሉም ጥቂቶች ሰዎች ነበሩ ቶኩማ የኡመተ ኦሮሞ ቶኩማ harki harkanyatu dina ofii malee harki harkanyatu dina ofii malee የሚገርማችሁ ደግሞ ይሄ ሰው ከዚህ በፊት በእስር በማረሚያ ቤት የቆየ ሲሆን ከዚህ በፊት በተለያዩ ሚዲያዎች ላይ ቀርቦ እኔ እንጀራ አልበላም እንጀራ የኦሮሞ አይደለም በማለት ተናግሮ ብዙዎችን ከዚህ በፊትም አስቆጥቶ ነበር አሁን ላይ እየተሰሙ ያሉ መረጃዎች እንደሚያሳዩት ከሆነ ይህ ሰውዬና ጋዜጠኛው ተክለሃይማኖት አዳነ የእግረኛው ሚዲያ ባለቤት ማለት ነው ሁለቱም በህግ ሊጠየቁ እንደሆነ ተሰምቷል እንደምትመለከቱት ይህ 375000 ሰብስክራይበር ያለው የእግረኛው ሚዲያ ነው የዚህ ሰውየውም ቃለ መጠይቅ እንግዲህ የተለቀቀው በዚህ ቻናል ላይ ሲሆን አሁን ላይ ተለቆ የነበረው ቪዲዮ በህግ አካላት እንዲወርድ ወይም ድሮፕ እንዲሆን ተደርጓል እኔ በበኩሌ በጣም ከመወዳቸውና ከማደንቃቸው ጋዜጠኞች መካከል ጋዜጠኛ ተክለሃይማኖት አዳነ የእግረኛው ሚዲያ ባለቤት አንዱ ነው በዚሁ ቻናል ላይ ብዙ ሰዎችን ያቀረበ ቻሌንጅ የሚያደርጉ ጥያቄዎችን በመጠየቅ ይታወቃል ነገር ግን አንዳንድ ጊዜ የሚያቀርባቸው ሰዎች ምንም የማያስተምሩ ምንም የማያዝናኑ ሰዎች ናቸው እዚህ ላይ ግን ጥንቃቄ ማድረግ ነበረበት ብዬ አስባለሁ እናቴን ከማን አላፈሰኝ ላሳሽ ደሞ ገናማ ከማን ነው ወዳጅ እናቴን ከማን ይኛ ፍቅርሽን አላሳሽ ከናማ ይህች ልጅ በምርቃቷ ቀን ነበር እንደዚህ እያለቀሰች ለእናቷ ያላትን ፍቅር የገለጸችው እኔ ራሱ በጣም አስለቅሳኝ ነበር እናት ያለቻችሁ ሺህ ዓመት ትኑርላችሁ በቃ ሲፈጠር አንዳንድ ሰው ደረታችን ትልቅ ነው በቃ እኔ ስም አጠራም ዝጋቢ ቀበይ ለዚህ ማለት እዚህ ሳይንስ ጀመር ተናገርከል ማለት ብልግና ሰንዘ ነገር ማለት ትልቅ ምን እናርገውሽ ነገር ምን እናርገው እንዴ እኛ እኮ እናንተ ማርያም እንዳትሰሩን ስን እንደዚህ አጉብጠ የሚጀመር እንደዚህ አጉብጭ የሚጀመር አይደል ዝጋቢ ነው ብላችሁ ምን ላርገው አለስመጠቀው ምን ላርገው እንዴ ተፈጥሮ ነው ዝጋቢ ሰጠኝ ጋይስ ምን እያለች ነው እኔ ምንም አልገባኝም ሰጠኝ ምን ላርገውሽ ነገር እንዴ አንዳንድ ሰው በዛው የሚታደፍለት ሀብት ንብረት ነው የኔ በዘር የመጣው ደግሞ ይሄ ነው ምን ላርገው እንዴ አንዳንድ ሰው ቆስ ነው ለሙ ሲሆንበት ውጭ አገዱ ይሰራል ትልቅ ለማስደረግ እዚህ ሀገር ደግሞ ትልቅ እንትን ስታዩ ኦ ማማቲ ስንት የተመወተ ታንከሽ አፋ አባታ ተስባችሁ ግማራችሁ ሳጠው ያደጋችሁት አይባልም በግን ሰብ ተፈጥሮ ለማሸማቀቅ የምትሞክሩት እኔ እሺ ልቆጣው ላስቀንሰው ምን ዳርገው ሐሳባችሁ አንዳንዴ ግን ልብስም ደግሞ የሚያምረው በእንደዚህ አይነት ደረት ነው አትጨማለቁ እኔ ልሙጥ ነው ምን ነው ጣውላ ሆንሽ ትላላችሁ ስትልቅ ደግሞ ለምን ተለቀ
አፈራበቶች ይስበላችሁ። እኔ በበኩሌ እቺ ልጅ የተናገረችው አንድም ምንም አልገባኝም ማለት ነው። የገባችሁ ካላችሁ ኮሜንት ላይ ያሳውቁኝና አብረን እንሳቅ። ቲክቶክ ላይ ሳያቸው ደስ የሚሉኝን አንድ ቤተሰብ ላሳያችሁ። እነዚህ ቤተሰቦች ሁሌ የሚመገቡት እንደዚህ ነው። አንድ ላይ ነው፣ ሰፋ ባለ ትሪ ላይ ምግብ አዘጋጅቶ አንድ ላይ ነው የሚበሉት። የሚያዘጋጁት ደግሞ 4 ወይም 5 አይነት ወጥ ነው። ሲበሉ በጣም ነው ደስ የሚለው። እንደዚህ በቤተሰብ በፍቅር ሲበሉ በጣም ደስ ይላል። እንዳያችሁት ነው 5 6 ምናምን ሆኖ አንድ ላይ የሚበሉት በፍቅር ተሻምተው ነው የሚበሉት። በጣም ደስ ይላል። አያችሁት የፓስታውን ብዛት። ሁሌ ሲበሉ እንደዚህ ነው። ቲክቶካቸው ላይ ገብታችሁ ብታዩ ሁሌ ሲበሉ በቃ እንደዚህ አንድ ላይ ነው። ዳቦም ቀርበዋል። ዳቦ በፓስታ ይልሻል። ይሄን የምታዘጋጅ እናት ግን ክብር ይገባታል በእውነት። የቤቱ ኢኮኖሚ ግን ምግብ ላይ ብቻ የሚያልቅ ይመስለኛል ባልሳሳት። ወይኔ ይህ ቦታ እንግዲህ ባልሳሳት ጀሞ 1 አካባቢ ይመስለኛል። እንዳያችሁት ኃይለኛ ጎርፍ ሰፈሩን አጥለቅልቆታል። በተለይ መኪና ያላችሁ፣ በተለይ ደግሞ የኤሌክትሪክ መኪና ያላችሁ ሰዎች ጥንቃቄ እንድታደርጉ ተብላችኋል። እኔ ባይዘዌ እንደዚህ አይነት ጎርፍ ስለምፈራ ነው መኪና ያልገዛሁት። ሰላም ምርጥ ያራዳ ልጆች፣ ለማዘር አንድ ቃልም ገባላን ነገር ምን እንደሆነ ታውቃላችሁ? እንደዚህ አይነት ኑሮ አወጣታለሁ ምንም ብዬ ማለት አላ ግድ ነው። እንደዚህ አይነት ላይፍ እንደዚህ አይነት ላይፍ አወጣታለሁ እርግጠኛ ነኝ። ቤት እንደምገዛላት እርግጠኛ ነኝ። እና የአራዳ ልጆች እስቲ ማዘሯ ትተማመንብኛለች አትተማመንብኝም የሚለውን ነገር ትተማመኛለች አትተማመኝ? ኢንሻአላህ አላዛ እና ኢንሻአላህ ሰፈታ ቤት እገዛላታለሁ። ቤት እንደዚህ አይነት ላይፍ ውስጥማ አላኖራትም። ማዘር ትሙት በራሷ ትይማል። እንደዚህ አይነት ላይፍ ይሄ ልጅ እንደምታዩት ቤታቸው እያፈሰሰ ነበርና ለእናቱ ቤት አዲስ ቤት እሰራልሻለሁ ብሎ ቃል እየገባላት ነበር። ወኔው ብቻ ራሱ ይበቃል። እኔ በጣም ተመችቶኛል። ይሄ ልጅ ማገዝ የምትችሉ ሰዎች ካላችሁ ብታግዙት በጣም ደስ ይለኛል። የዛሬው ቪዲዮ ይሄንን ይመስል ነበር። በሌላ በተሻለ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። ለዚህ ቻናል ደግሞ አዲስ የሆናችሁ ካላችሁ ሰብስክራይብ፣ ላይክ ማድረግ እንዳትረሱ።